አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። ውድና የተከበራችሁ የዩቱብ ተከታታዮች እንዲሁም ክርስቲያን ወገኖች፣ ዛሬ ደግሞ የጌማት አሰራር ነው ይዤ የመጣሁት። ኢንሻላህ እንግዲህ ወደ ስራው ቀጥላለሁኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ተከታተሉኝ። ከዚህ አንድ ማንኪያ ፕላስቲክ ነው ማንኪያይቱ፣ ብዙ አልሞላም፣ አንድ የሾርባ ማንኪያ ማለት ነው። ካሜራ አድርጌያለሁኝ። ከዚህ ደግሞ ግማሽ ፍንጃል ስኳር፣ እንደገና ከዚህ አልሞላችም፣ ኑስ አካባቢ ግማሽ ማንኪያ ባኪንግ ፓውደር፣ ግማሽ ማንኪያ ባኪንግ ፓውደር ነው ይሄ። እንደገና ቀርቶኛል። ከዚህ ደግሞ ኒሻ አለኝ። ኒሻው በጣም ውስጡ ሊጥ እንዳይሆን ይረዳናል። ክሽ ነው የሚለው ስንበላው ማለት ነው። 2 ማንኪያ ኒሻ አድርጌበታለሁ። 2 የሾርባ ማንኪያ ኒሻ። እንደገና ከዚህ አስተር ነው ምንድን ነው የሚባለው? ሀላዋ የሚሰራበት ነው፣ ክሬም ነገር የሚሰራበት ነው። አስተር ማሻቅ ነው ይላል አረበኛ። ማሳሀውቅ ይበል ነው የሚለው አረበኛ። አላሁ አለም። መስተካከል ላይ ያላነበብኩትም በቪዲዮ ላይ ስለሆነ ይሄም ክሬም የምንሰራበት ነው። አስተር ይሉታል። ከዚህ 1 ማንኪያ ጨምራለሁ፣ 1 ከግማሽ ማለት ነው። ይህም ቆንጆ ነው የሚያደርገው። አልሙሂም ይሄ ሀላዋ የሚሰራበት ነው። ይሄን ማለት ነው። ጽሑፉን የምታውቁ ካላችሁ አንብቡ። እኔ ደግሞ ብዙ አልችልም፣ እያዘገብኩ ለማንበብ አልሆነልኝም። ይሄንን የጨመርኩት። እንደገና ከዚህ ካሊብ ኒዶ አለኝ። ያው ሾርባ ማንኪያ ነው የሚያክለው። ይሄን 1 2 ካሊብ ኒዶ 2 ከግማሽ ጨምሬበታል። ትንሽ ሚሊህ ትጨምራላችሁ፣ በጣም ትንሽዬ። አሁን ወደ ማቀላቀሉ በአንድ እጅ ነው እንግዲህ። እንዴትም እንደሆነ ብዙ አያስቸግርም። በነገራችን ላይ ብስሚላህ በቀጭኑ ስለሆነ የሚሆነው ማለት ነው። እንዲህ አድርጌ ውሃን ጨምሬ አቀላቅላለሁ። እንዲያቃጥን ሀገራህን እንዲያወፍርም እንዲያቃጥን ለመጨመር ስለማይመች። በነገራችን ላይ እኛ ማንኛውንም ነገር ስንሰራ ፕላስቲክ ለብሰን ነው። ሰዎች ፕላስቲክ ለብሰ ይላሉ። ሰላጣም ሲሰራ ማንኛውንም ነገር ስንሰራ ፕላስቲክ ለብሰን ነው የምንሰራው። እንግዲህ አጅናውም እንዲያልኩት እየሄደ ነው። እንዲያቃጥንም እንዲያወፍርም መካከለኛውን ብየው ነበረ። ለመጨመር ስለማይመቸኝ ነው፣ ለሌሎ ሳይሆን። በአንድ እጄ እየቀረጥኩ በአንድ እጄ እየሰራ ስለሆነ ለመጨመር ስለማይመቸኝ ነው። እንዲያበዛም እንዲያታስም ያልኩት እላቸዋለሁ። እንደዚህ አድርጌ በምታውም መልኩ አብክቼዋለሁኝ። መካከለኛ ጅና ነው የሆነልኝ። እንደዚህ ስናፈርጠው ተስተካክሎ እንዲወጣ ነው። ውሃም አያስጨምርም። በግምት የጨመርኩት ተስተካክሎልኛል። ውሃም አያስጨምርም፣ ደቂቃትም አይፈልግም። እንግዲህ እንዲህ አድርጌ ከግማሽ ደቂቃ በኋላ እመጣለሁ።
ቢሆን 40 ደቂቃ ወይንም 30 ደቂቃ ነው የሚቆየው። ብዙ አይቆይም። እመጣለሁ ተመልሼ እላቸዋለሁኝ። በዚሁ መልኩ ወቅቼ ጨርሻለሁኝ። ሰርቼ ወይንም ስቆራረጥ አይመችም። የተወሰነውን በር ተቀርጥላቸዋለሁኝ። ሰርቼ ስጨርስ ደግሞ ቀጣውን ይዤ እመጣለሁ። ስጠብስ ከተመቸኝ እቀርጽላቸዋለሁኝ እላቸዋለሁ። ውዶቼ ቆንጆ ነው የሚሆነው። ኢንሻአላህ ቆንጆ እንደሚሆን እኔም ተስፋ አደርጋለሁ። እንግዲህ ይህን የመሰለ አጅን ሆኖልኛል። አብሽሩ እላቸዋለሁ። ደህና ሆኖልኝ ፈረጀዋሉማ። እሺ ውዶችዬ አጅናዬ የጌማቴ አጅና ይህን በመሰለ መልኩ ደርሶልኛል። ቅድም አጅናዬን ሳቦካ ማለት ነው ዘፈራንና ትንሽዬ ሚልህ በውሃ አድርጌ አኖሬ ነበረ ማለት ነው። ከዛ ስዞር ራቀኝ ወደ ወዲህ ቪዲዮን እንዳላረግ ብዬ ቪዲዮን ከዘጋሁ በኋላ ያችን ዘፈራንና ትንሽ ሚልህ ያረኳትን ጨምሬ አሽቸዋለሁኝ። ይህን ይመስላል እንግዲህ አጅና። አሁን ወደ መቁረጥ ነው። መቁረጡ ስለማይመቸኝ በሁለት እጄ ስለሆነ ስራው ኢንሻአላህ ቆርጬ ስጨርስ መልሼ እመጣለሁ እላቸዋለሁ። ውዶች እንግዲህ ውዶች የመቁረጥ ስለማይመቸኝ ስቆርጥ አልቀረጥኩላችሁም። እንግዲህ ማንኪያ የፕላስቲክ ነው። ፕላስቲክ ሲሆን አይዝባችሁም ማለት ነው። እንደዚች ነው የምቆርጠው። የጎማ ፕላስቲክ ናት። ላጊያይቱ ፕላስቲክ ናት፣ ትንሿ ናት እና እንደዚህ ትላልቅ ነው ሰው የሚፈልጉት። ይህን በመሰለ መልኩ እንግዲህ ቆራርጬ ጨራርሼ ላሳያችሁ ብዬ ይዤላችሁ መጥቻለሁ። እኔ ግን ትናንሽ ሲሆኑ ነበር የሚያምሩኝ። ሰዎች ፍላጎታቸው እንደዚህ ነው። ምንም ማድረግ አይቻልም። ተነሽ ስል ቆንጆ ነው የሚሆኑት፣ ያምሩኛል። እኔም ደግሞ ግን እነሱ እንደዚህ ነው የሚፈልጉት። ይህን በመሰለ መልኩ እያበሰልኩ ነው እላቸዋለሁኝ። ይኸው እዚህ ያወጣሁት እና ጨርሼ ደግሞ ሳህን ላይ አድርጌ ሳቀራርብ ባሳያቸዋለሁ እላቸዋለሁ። ውዶችዬ ይህን የመሰለ ቆንጆ ጌማት ሰርቻለሁኝ። እንግዲህ እንዴት አድርጌ እንዳቦካ ሳይቻቸዋለሁ፣ ምን እንደጨመርኩበት። በዚህ መልኩ ደርሶልኛል ጌማቴ እላቸዋለሁ። ሙቆኛል በነገራችን ላይ እያልኩ ነው፣ እየተነፈስኩ ነው። እና ይህን ይመስላል ብላችሁ ፈልጌ ነው። መቁረጥ ስቆርጥ ለማሳየት ፈልጌ ነበረ፣ ግን እንዴት አድርጌ መቁረጥ ደግሞ ጌማት አሰራር በሁለት እጅ አይሰከም፣ እንኳን በአንድ እጅ ቀርቶ ማለት ነው። ሁለት ሆነው ሲሰሩት ነው ቆንጆ የሚሆነው። እንግዲህ አንዲት የምታሰራላ ይስጠኝ። ሁለት ነው። አንዲቱ እየቆረጠች ስትል አንዲቱ ስታማስል በጣም ቆንጆ ሆኖ ይወጣል። ይሄን አሁን አለ አንዳንድ ጎን ግን ይሄ ይስተካከላል። እንደዚህ ነው የማነሳው፣ እንደዚህ ላው እንጂ እንደዚህ ነው የማደርገው፣ ምክንያቱም እንዲስተካከልልኝ ብዬ ነው ማለት ነው። ላጣ ስል ብቻ ነው እንደሚጨልፈው እንጂ እንደዚህ እያደረኩኝ ነው እንዲስተካከልልኝ የማበስለው ማለት ነው። ምክንያቱም ያን አንድ ጎን ነጭ አንድ ጎን እንትን ሆነ እንዲህ ሳማስል ይገለበጥና ወደዛ ይሆንብኛል። ይስተካከላል እላችሁ ልግ እና ይህን በመሰለ መልኩ እያበሰልኩ ነው እላችኋለሁ ውዶችዬ። ወደ ሳህን ውስጥ ሳቀራርብ ደግሞ አሳያችኋለሁ። በነገራችን ላይ ኒሻና ያንን አስተር ነው የሚለውን ስጨምር ቆንጆ ነው የሚሆነው። ውስጡ አጅና አይኖረውም፣ ዝም ብሎ ክርሽም ክርሽም ምን የሚለው በጣም ደስ ይላል እላችኋለሁ። እና አብሽሩ፣ በሌላ ቪዲዮ ውስጥ እንገናኝ እንዳልላችሁ ወደ ሳህን ሳረግ እመጣለሁ። ግን እና ሊከብድም እንዳይበዛብኝ አብሽሩ፣ ቀጣውን ይዤ እመጣለሁ እላችኋለሁ። እንግዲህ ውዶችዬ ጌማቴ ይህን በመሰለ መልኩ ጨርሻለሁ እላችኋለሁ።
እና አሁን ሌላ የሚሰራኋት አለ። ሶስቱንም በአንድ ላይ አድርጌ እቀርጽላችኋለሁ። ማሻአላ ተባረከላ ቆንጆ ነው ብያለሁ። እንደኔ አስተያየት እንግዲህ ደግሞ የእናንተን አስተያየት በኮሜንት ታስቀምጡልኝ እላችኋለሁ ውዶችዬ። ሰላም ሁኑልኝ። በሌላ ቪዲዮ እስከምንገናኝ እላችኋለሁ።